ሰላም ጤና ይስጥልኝ ውድ የዜድ ስማርት ጀማዓ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሰኒዬ ዜድዬ ድረሽ ማይክል ጃክሰን በቲክቶክ መጥቷል። ማይክል ጃክሰን ሁለት ቲክቶክ ከፈተ እንዴ? ለማንኛውም እንግዲህ መልእክት አስተላልፏል ማለት ነው። ቀና በል ወንድሜ፣ ሁሉም ነገር ያልፋል። እንግዲህ ሁሉም በእጅ ሁሉም በደጅ ብለዋል። ያልፋል፣ የማያልፍ ነገር የለም። አቋምህን ማሳወቅ ነው ያለብህ እንጂ በፍጹም አንገትክን ደፍተህ እንድትመጣ አንፈልግም ስል እኔም ከዚሁ አሳስባለሁ። ታዲያ ምን አለ? የዋህ ሰዎች ላይ ፈተና ይበዛል ግን ለምን ብሎ ጥያቄ አስቀምጠዋል። አዎ የዋህ ሰዎች ብዙ ጊዜ ብዙ ወዳጅ አለን ይሉና በብዙ ወዳጆች ይከዳሉ። ያ ነገር ደግሞ ልባቸውን ቁስል አድርጎ አይምሯቸውን ጎድቶ ይሄዳል። ከዛስ አሁንም አያምንም፣ ሌላ ደግሞ ወዳጅ ይፈልጋል። ያም ሌላ ወዳጅ አድምቷቸው ይሄዳል። መጨረሻ ላይ የጨጓራ በሽተኛ ሆኖ ያ ሰው ቁጭ ይላል። ከዚህ ሁሉስ አይላቪው ብቸኝነት ተብሎ እንደ መቀመጥ ምን አለ ብዬ እኔም ከዚሁ እነግርሃለሁ ካለኝ አንጻር ማለት ነው። እና አይዞ ቀና በል ወንድ ልጅ ቀና ሲል እንጂ አንገት ደፍቶ ሲያሳይ ደስ አይልም። ይሄ ማለት አንተ ለሁለት ሰዎች ልብህን ባትከፍት መልካም ነው። ለአንድ ለሄርሜላ ብቻ ልብህን ከፍተህ ብሰጣት ብዬ ተመኘው። ታዲያ አይ ይሄ መነጽርማ በጣም ነው እኮ የሚያምርብህ ማይክል ጃክሰን። አይዞ አይዞ ካሁን በኋላ ውሳኔህን ወስነህ እኛም እርፍ እንበል ኦዲየንሶች አይደል እንዴ? ነው እንጂ አይ ማይክል ጃክሰን ቡታጅራ ላይ አንተን ብቻ ወንድ አስገርዘው የቡታጅራ እንትን ጉዲ ስሩን በሉ። ለጨዋታ ነው እነ ወሬም ልጮች። ለማንኛውም ላይክ፣ ሸር፣ ሰብስክራይብ መልእክቱ ይድረስ የማይክል ጃክሰን